ዛሬ በዚህ ቪዲዮ 14 የተለያዩ የህልምና ፍቺዎችን ይዤላችሁ መጥቻለሁ። አንደኛ የተወሰደ የእጅ ሰዓት ሲመለስ ወይ ስታስመልስ ካየ፣ ሁለተኛ በህልሞቻችሁ ከስጋ ወንድም ወይም ከስጋ እህት ጋር ስትጣሉ ማየት፣ ሶስተኛ በህልሞቻችሁ ወደ ትውልድ ሀገር ወደ ተወለዳችሁበት ወደ ድሮ ሰፈር ስትሄዱ ማየት፣ አራተኛ የወደቀ ሰው በመንገድ ላይ ስታገኙ ወይም ስትመለከቱ ካያችሁ፣ አምስተኛ ከሞተ ሰው ጋር ስትለያዩ ማየት ምን ማለት ነው? ስድስተኛ ከምታውቁት ሰው ጋር አብራችሁ ስትጓዙ በህልሞቻችሁ ስታዩ እግዚአብሔር ምን ብሎ እየተናገራችሁ ነው? ሰባተኛ ቦርሳ ረስታችሁ ከሄዳችሁ ጌታ እግዚአብሔር በዚህ ውስጥ ምን አይነት ሜሴጅ ሊነግራችሁ ነው? ስምንተኛ በህልሞቻችሁ ልብስ ስታጥቡ እግዚአብሔር ምን እያላችሁ ነው? ዘጠነኛ በህልሞቻችሁ ድልድይ ካያችሁ እግዚአብሔር ምን አይነት ትንቢታዊ ህልም እያሳያችሁ ነው? አስረኛ ፀጉር ቤት ስታዩ የወንዶች ወይ የሴቶች ፀጉር ቤት ስታዩ እግዚአብሔር ምን አይነት መልእክት ለእናንተ እየተናገራችሁ ነው? 11ኛ አበባ በህልሞቻችሁ ካያችሁ ምን አይነት መልእክት እግዚአብሔር ሊናገራችሁ ነው? 12ኛ ኤምባሲ በህልሞቻችሁ ስታዩ ምን እያላችሁ ነው? 13ኛ ላፕቶፕ ማየት እግዚአብሔር ምን ብሎ ሊናገራችሁ ነው? 14ኛ የመኝታ ልብስ በህልሞቻችሁ ስታዩ ጌታ ምን አይነት መልእክት ሊናገራችሁ ነው? ዛሬ ረዘም ያሉ በ14 ክፍሎች ነው የመጣሁት። እነዚህን ህልሞች ሳታቋርጡ ከመጀመሪያ እስከ መጨረሻ እንድታዩ፣ ይህንን ህልም ጀምራችሁ እስክትጨርሱ አብራችሁ እንድትከታተሉ በጌታ ፍቅር ጠይቃችኋል። በዚህ በምታዩት የህልምና ፍቺ ውስጥ እግዚአብሔር ሚስጥርን ሊገልጥላችሁ አንዳች መጽሐፍ ቅዱስን መሰረት ያደረጉ መንገዶችን ጌታ ሊያመለክታችሁ ስለፈለገ ወደዚህ ነገር አምጥታችኋል። ይህ መልእክትና ይህንን ቪዲዮ ባያችሁ ጊዜ እግዚአብሔር ለእናንተ በዚህ ህልምና ፍቺ ውስጥ ሊናገራችሁ የፈለገው መልእክት አለ። በተረጋጋ መንፈስ እንድታደምጡና በማስተዋል እንድትመለከቱ እጠይቃችኋል። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ኮመንት እያደረጋችሁ ለወዳጆቻችሁና ለጓደኞቻችሁ ሼር እንድታደርጉ ጠይቃችኋለሁ። አዲስ የሆናችሁ ደግሞ ሰብስክራይብ እና የደውል ምልክቷን ተጫኑ። ወደ ሰራው ህልምና ፍቺ እንሄዳለን። መጀመሪያው የተወሰደባችሁ የእጅ ሰዓት ሲመለስ ወይንም ስታስመልሱ በህልሞቻችሁ ልታዩ ትችላላችሁ። ይህ ህልም በመንፈሳዊ ሚስጥር አፈታት መሰረት እጅግ በጣም ኃይለኛ የሆነ የመለኮታዊ የእድሳት የጠፋ ጊዜ መመለስና ነጣቂ መናፍስቶችን የማሸነፍ ታላቅ የሆነ የምስራች መልእክት ነው። አሁን በዚህ ሰዓት ይህንን ህልም ስታዩ ሰዓቱ ጊዜን ነው የሚያሳየው። መጽሐፍ ቅዱስ ስለ ዘመንና ስለ ጊዜ ሲናገር ጠላት የወሰደባችሁ ስታስመልሱ በጥልቅ የሚያስተምር ቃል አለ። ይህ ራእይ፣ ይህ ህልም አሁን ላላችሁበት ለህይወት ምዕራፋችሁ በእነዚህ መንገዶች መፍታት ትችላላችሁ። የመጀመሪያው አፈታት አንበጣ የበላው ዘመንና የጠፋ እድልን ማስመለስ እንደሆነ ፍንጭ ይሰጣል። አንዳንድ ጊዜ ምርጥ የሚባሉ እድሎችን በጠላት ወይም በወዳጅ ወይም በስጋ ለባሽ ልናጣቸው ወይ ሊወሰዱ ይችላሉ። በራስ ድካም ሊያመልጡ ይችላሉ። ሊያመልጡም ቢችሉም ይህንን ህልም ካየ ግን የተወሰደው እንደገና የሚመለስበት ዘመን እግዚአብሔር ከፊት አዘጋጅቶልህ ወይ የተወሰደው ምርኮ እንደምታስመልስ የሚያሳይ ፍንጭ የሚሰጥ ነው። የእጅ ሰዓት የአንድን ሰው ህይወት፣ የአንድን ሰው ጊዜ፣ መለኮታዊ ሰዓትና እድልን የሚያሳይ ህልም ነው። ሰዓት ተወስዶ በማየት ጠላት በህይወት ላይ የተወሰደውን ጊዜ፣ ደስታዎችን ወይም እድሎችን ሰርቆ እንደነበር ያሳያል። ነገር ግን ሰዓቱን ማስመለስ እግዚአብሔር የጠፋውን ጊዜን እየመለሰልን መሆኑን የሚያሳይ መልእክት ነው። መጽሐፍ ቅዱስ በኢዩኤል ምዕራፍ 2 ቁጥር 25 ላይ የሰደድኩባችሁ ታላቁ ሰራዊቴ አንበጣና ተምች ደጎቢያና ኩድኩባ የበላቸውን ዘመናቶች ወይ አመታቶችን እመልስላችኋለሁ ብሎ ይናገራል። አመታትና ዘመናት የሚያሳዩት ሰዓትን ወይም ጊዜን ነው የሚያሳዩት። ሰዓት የጠፋውን ስታስመልስ ካየ እግዚአብሔር የተበላውን ዘመን እንደሚያስመልስልህ እየተናገረ ነው። ሁለተኛ ደግሞ በሌባው ላይ የተገኘ ፍጹም ድል ነው። ሌባው ብዙ ጊዜ ይህንን ቃል ተጠቅሜያለሁ። በዮሐንስ ወንጌል ምዕራፍ 10 ላይ
ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ብሎ ይናገራል። ሌባው የሚለው የሰይጣንን ሲስተም ወይ አሰራሩ ነው። ይህንን ስታስመልስ ማየት ሌባው እንደተጋለጠ የሚያሳይ ነው። የተወሰደውን ዕቃ ማስመለስ በጦርነትና በመንፈሳዊ ውጊያ አሸናፊ መሆንን የሚያሳይ መልእክት ነው። ሰዓትህ ወደ እጅ በመመለሱ ምክንያት በጸሎት ኃይል ላይ ጠላትን ማሸነፍ ወይም ድል መንሳትን የሚያረጋግጥ መልእክት ነው። አማሌቃውያን የዳዊትን ከተማ ጺቅላግን አቃጥለው ሚስቶቻቸውን ንብረታቸውን ሁሉ ማርከው ወስደው እንደነበረ መጽሐፍ ይናገራል። ዳዊት ግን እግዚአብሔርን ጠይቆ ተከተላቸው። አማሌቃውያን የወሰዱትን ሁሉ እንዳስመለሰ መጽሐፍ በአንደኛ ሳሙኤል ምዕራፍ 30 ቁጥር 18 ላይ ይናገራል። ልክ ዳዊት የተወሰደውን ተከታትሎ እንዳስመለሰ አንተም በጠላት የተወሰደብህን በረከት፣ በጠላት የተወሰደብህን ጊዜ፣ እድል፣ ሊነጥቅህ የሞከረውን ምርኮ እንዳስመለስክ ፍንጭ እየሰጠ ነው። ሶስተኛ ደግሞ የተወሰደ ሰዓት ማስመለስ የሥራ ፍጥነትና ትክክለኛውን ጊዜህን ያሳያል። ሰዓት የሚታሰረው በእጅ ላይ ነው። እጅ ደግሞ በመጽሐፍ ቅዱስ አገልግሎት የሥራ የኃይል ምልክት ነው። የተመለሰው ሰዓት በእጅ ላይ መሆኑ ደግሞ አገልግሎትህና አሁን ባለህበት ምዕራፍ ላይ በእግዚአብሔር ትክክለኛ ሰዓት ትክክለኛ ምሪት ላይ ሆነ ጉዞ እያደረግ መሆኑን ያሳያል። በኤፌሶን ላይ ሲናገር ቀኖች ክፉዎች ናቸውና ዘመኑን ዋጁ ይላል። ሁለተኛ ደግሞ በሕልሞቻችሁ ከስጋ ወንድም ወይም ከስጋ እህቶቻችሁ ጋር ስትጣሉ ስትደባደቡ ማየት። መጽሐፍ ቅዱስ በዚህ አቅጣጫ ወይንም መንፈስ ዓለም ላይ ይህንን ፍቺ ምን አይነት እንደሆነ እንመልከት። በመጽሐፍ ቅዱስ መሰረት የውስጥ ውጊያን የቤተሰብ መሰረትንና የቅርብ ሰዎችን ፈተና የሚያሳይ እጅግ ጥልቅ የሆነ መንፈሳዊ የንቃት ምልክት ነው። እግዚአብሔር በዚህ ራእይ ውስጥ ምን ብሎ እያሳሰበ ነው? በእነዚህ አቅጣጫዎች መጽሐፍ ቅዱስን መሰረት አድርገን ይህንን ህልም እንፍታ። የመጀመሪያው ወይም አንደኛው አቅጣጫ በመንፈስና በስጋ መካከል ያለውን ትግል ያሳያል። የስጋ ወንድም ወይም እህት ከአንተ ጋር አንድ ስጋ ወይንም አንድ ደም ያላቸው የቤተሰብ አካላት ናቸው። በህልም ከነሱ ጋር መጣላት የውስጥ መንፈሳዊ ሰው ከአሮጌው የስጋ ማንነትና ከድሮ ልማድ ጋር እያደረግ ያለውን ድብድብ ወይ ትግል ያሳያል። አንተ አሁን በከፍተኛ መንፈሳዊ ደረጃ ላይ ስትሆን ስጋ ግን ወደኋላ ሊጎትት እየሞከረ ነው። አንዳንድ ጊዜ መንፈሳዊ ዓለም ላይ በጸሎት ከፍ ብላችሁ በቃ አሁን ወጣሁኝ ከፍ አልኩኝ ስትሉ የምትወርዱ ሰዎች፣ ደግሞ የሆነ ምዕራፍ ላይ ገባው ስትሉ ነገሩ ፌል የሚያደርግባችሁ ሰዎች፣ እናንተ አብዛኛው ጊዜ እንደዚህ አይነት ህልም ሊያሳያችሁ ይችላል። በዚህ ሰዓት የውስጥ ውጊያ የውስጥ ቻሌንጅ ወይንም በዘር ውስጥ ያለ ተግዳሮት እንዳለ ፍንጭ ይሰጣል። መጽሐፍ ቅዱስ ስለ ያዕቆብና ስለ ኤሳው ሲናገር ገና በማፀን ሳሉ ያዕቆብና ኤሳው ይጣሉ እንደነበረ በዘፍጥረት ምዕራፍ 25 ቁጥር 22 ላይ ይናገራል። ልጆችም በሆዷ ውስጥ ይገፋፉ ነበር፣ እርሷም እንዲህ ከሆነ ይህ ለእኔ ምኔ ነው አለች፣ ከእግዚአብሔርም ትጠይቅ ዘንድ ሄደች ብሎ ይናገራል። የመንፈስና የስጋ የትግል ምዕራፍ ወይንም ትግል ምልክት ነው። በገላትያ ምዕራፍ 5 ቁጥር 17 ላይ ስጋ በመንፈስ ላይ መንፈስ በስጋ ላይ እርስ በርስ ይቃወማሉ ብሎ ይናገራል። የመጀመሪያ። ሁለተኛ ደግሞ የቅርብ ሰዎች ውጊያና የጠላት መከፋፈል ስልት ነው። አንዳንድ ጊዜ ጠላት ፊት ለፊት በባዕድ ሰው ሳይሆን በቅርብ ሰዎች አብረው ባሉ በምትላቸው ሰዎች በኩል ሊዋጋ ይችላል። ወንድሜ በምትላቸው ሰዎች በኩል ውጊያ ሊከፍትብህ ይችላል። ስለ ዮሴፍ ሲናገር የዮሴፍ ወንድሞች በዮሴፍ ላይ በቅናት ተነሳስተው ጉድጓድ እንደጨመሩት ይናገራል። እግዚአብሔር በልጅነቱ ህልም ቢያሳየው የእናንተው ነዶ ለእኔ ነዶ ሲሰግዱልኝ አየው ሲል እኛ ለአንተ እንዴት እንሰግዳለን? አንተ በእኛ ላይ ጌታ ልትሆን ነው ብለው በቅናት ተነሳስተው ጉድጓድ እንደጣሉ በዘፍጥረት ምዕራፍ 37 ላይ ይናገራል። ሙሴም አሮንና ማርያም በነበረው አገልግሎት ላይ የሙሴን አገልግሎት ሪጀክት እንዳደረጉ እንደተቃወሙ በዘኍልቍ ምዕራፍ 12 ላይ ይናገራል። ሶስተኛ ደግሞ ይህ ህልም የሚያሳየው የቤተሰብ መሰረትና በደም ውስጥ ያለ መስመር ውጊያ ነው። በዘር ውስጥ ያለ እርግማንን ያሳያል። ከስጋ ወንድም ወይም ከስጋ እህት ጋር መጣላት ቤተሰብን መሰረት የሚዋጋው አባቶችንና እናቶችን ሲታገል የነበረው በዘር ውስጥ ያለ ስፒሪት እንደሆነና አንተም በደረስክበት ስፍራ ላይ ሊገዳደር የሚፈልግ ውጊያ ሊሆን ይችላል። ከወንድም ወይም ከእህት ጋር ከቤተሰብ አካል ጋር ስትደባደቡ ካያችሁ
በዚህ አቅጣጫ ሊፈቱ ወይንም መንገድ ልታገኙ ትችላላችሁ። ሶስተኛ በህልሞቻችሁ ወደ ትውልድ ሀገራችሁ ወይም ወደ ድሮ ወደ ልጅነት ሰፈራችሁ መመለስ ወይም መሄድ። በመጽሐፍ ቅዱስ መሰረት የእግዚአብሔርን የመጀመሪያውን ቃል ኪዳን የማስታወስ የደም መስመር መጎብኘትን ወይም ወደ ኋላ የመመለስ ፈተናን የሚያሳይ እጅግ ጥልቅ የሆነ መንፈሳዊ መልእክት ነው። ይህ መልእክት እግዚአብሔር በዚህ ራእይ ውስጥ ምን ብሎ እያሳየ እንደሆነ በእነዚህ አቅጣጫዎች እንመልከት። አንደኛ ወይ የመጀመሪያው አቅጣጫ ወደ ትውልድ ሀገር መመለስ የመሰረት ኪዳን መታደስና የክብር ጥሪ ሊሆን ይችላል። ወደ ትውልድ ሀገር መሄድ እግዚአብሔር አምላክ በመጀመሪያ ለህይወትህና ለአገልግሎትህ ለስራ የሰጠህን ራእይ ቃል ኪዳን በመጀመሪያ እንድታድስ የሚያደርገው ጥሪ እንደሆነ ፍንጭ ይሰጣል። ያዕቆብ በውጭ ሀገር ወይንም በላባ ቤት አገልግሎ ሰርቶ በ21 ዓመታት ከቆየና ከከበረ በኋላ የሁለት ክፍል ሰራዊት ካደረገው በኋላ እግዚአብሔር ተነስቶ ወደ ቤቴል እንደመጣ መጽሐፍ ቅዱስ በዘፍጥረት ምዕራፍ 35 ላይ ይናገራል። እግዚአብሔርም ያዕቆብን አለው፣ ተነስተ ወደ ቤቴል ውጣ፣ በዚያም ኑር፣ ከወንድም ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያን አድርግ ብሎ ይናገራል። ይህ ማለት አገልግሎት እያደገ ሲመጣ እግዚአብሔር አምላክ ግን ጸጋውን የጀመረበት ወይም ቅባቱ የጀመረበት መነሻህን እንዳትረሳ እግዚአብሔር አምላክ መሠዊያ እንድትሰራ እግዚአብሔርን እንድታመሰግን በእግዚአብሔር ፊት እንድታደርግ በትህትናና የጸሎት ህይወትን እንድታድስ ይበልጥ እንድታጠብቅ እየጠራ ጥሪ መሆኑን የሚያሳይ መልእክት ነው። በሁለተኛ ደግሞ ወደኋላ የሚጎትት አዘጊ መንፈስ ሊሆን ይችላል። በሌላ በኩል ደግሞ ጠላት ወደፊት እንዳትጓዝ ወደ ተስፋይቱ ምድር እንዳትገባ አሮጌውን ታሪክ የድሮን ህይወት ወይም የትናንትና ምቾትን እያስታወሰ ወደኋላ ሊጎትት የሚሞክር የውጊያ ምልክት ሊሆን ይችላል። እስራኤላውያን በምድረ በዳ ፈተና ሲበዛባቸው ከወጡበት ወደ ግብፅ ህይወት እንደተመኙ ይናገራል። ወደ ግብፅ ብንመለስ ይሻላል ብለው እንዳንጎራጎሩ በዘኍልቍ ምዕራፍ 14 ቁጥር 3 ላይ ይናገራል። ሶስተኛ ደግሞ ወደ ትውልድ ሀገር መመለስ የትውልድን መሰረት ማደስና ነፃ ማውጣትን ያሳያል። ወደ ትውልድ ሀገር መሄድ የቤተሰብህና የትውልድህን የተበላሸ ታሪክ በጸሎት ኃይል ገብተህ እንድታድስና እንድታስተካክል የፈረሰውን እንድትገነባ የተሰጠ መንፈሳዊ ተልእኮ ሊሆን ይችላል። ነህምያ በንጉሥ አርጤክስስ ቤት ጽዋ ይቀዳ ከነበረበት የፈረሰውን የኢየሩሳሌምን ወይንም የተወለደበትን ሀገር የፈረሰውን ቅጥር ሊያድስ መንፈሱ እንደተነሳና ደብዳቤ ይዞ እንደሄደ ወደ ኢየሩሳሌም ሄዶ የፈረሰውን ቅጥር እንዳደሰ ይናገራል። ይህ ማለት ወደ ትውልድ ሀገር መሄድ የፈረሰውን ትዳር፣ የፈረሰው ቅጥር፣ የፈረሰው ነገር ለማደስ እግዚአብሔር ዘመን እንዳመጣ ጊዜ እንደሰጠ የሚናገር መልእክት ነው። በዚህ ሰዓት ተነስተ እንድትጸልይና እግዚአብሔር በመልካም አቅጣጫ ካሳየ ሄደ ኃይል እንድታድስ የተበላሸው እንድታስተካከል መንገድ እየሰጠ። አራተኛ በህልሞቻችሁ መንገድ ዳር የወደቀ ሰው ወይንም ተመቶ የተኛ ሰው በህልሞቻችሁ ስታዩ በመጽሐፍ ቅዱስ መሰረት ይህ ህልም እጅግ ጥልቅ የሆነ የርህራሄ የነፍስ አድን ጥሪና በመንፈሳዊ ውጊያ የተመቱትን የማንሳት ታላቅ መለኮታዊ መልእክት ነው። በአንተ ህይወት ላይ እግዚአብሔር አጀንዳ እንዳስቀመጠ ይናገራል። እግዚአብሔር በዚህ ራእይ ውስጥ ምን እያለ እንደሆነ በእነዚህ አቅጣጫ እንመልከት። የመጀመሪያው አቅጣጫ የደጉ ሳምራዊ ጥሪ ማለትም የወደቁትን የማንሳት ጥሪ ነው። መንገድ ዳር የወደቀው ሰው በሉቃስ ወንጌል ምዕራፍ 10 ላይ ስለ ደጉ ሳምራዊ ታሪክ የሚያሳይ ነው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ፣ ደበደቡት፣ በሞትና በህይወት መካከል ጥለውት ሄዱ። ሌዊ መጣ፣ አልፎ ሄደ። ካህን መጣ፣ አልፎ ሄደ። ሊያነሱት አልፈለጉም። አንድ ሳምራዊ ግን መጣ፣ አይኖቹ በእንባ ተሞላ፣ ልቡ አዝኖ የዘይት ፈሳሽ አፈሰሰ፣ በእንግዶች ማደሪያ ወስዶ እንዳስቀመጠውና ሕክምና እንዳደረገለት የሚያሳይ ነው። ይህንን ህልም ካየ እንደዚህ አይነት ጥሪ እግዚአብሔር በአንተ ውስጥ እንዳስቀመጠ የሚያሳይ ነው። ይህንን ህልም ባየ ሰዓት የወደቁ ሰዎችን እንድትመለከት እንድታስባቸው ጌታ ፍንጭ እየሰጠ ነው። ይህ ህልም አንተ የወደቁትን በጠላት የተመተውትን መንፈሳዊ ቁስል ያለባቸውን ሰዎች፣ ልባቸው የተሰበሩ ሰዎች፣ የተስፋ የቆረጡ ሰዎች፣ ባክ ሊያደርጉ የተዘጋጁ ሰዎችን እንድትጠግናቸው፣ ልባቸውን ሐሳባቸውን እንድትመልስ የተጠራ የዘመኑ የፈውስ መጠቀሚያ መሆንን ያሳያል። ኢሳይያስ ላይ ሲናገር የደከመውን በቃል እንዴት አበረታ አውቅ ዘንድ እግዚአብሔር የተማሩ ምላሶችን ሰጥቶኛል፣ ማለዳ ማለዳ ያነቃቃቸዋል ብሎ ይናገራል።
እግዚአብሔር የተማረ ምላስ ሰጥቷል። በአገልግሎት ሰዎች መንፈሳዊ ቁስላቸው የሚጠግኑበት የዘይትና የወይን ጠጅ ማፍሰሻ ወይም ሕክምና የሚሰጥ ኃይል የሚሰጥ የሚፈውስ አገልግሎት እንደምታገለግል እየተናገረ ነው። የወደቀውን ትውልድ እንድታነሳ የሰማዩ የእግዚአብሔር አደራ ወይንም መክሊት እንደሰጠ ፍንጭ ይሰጣል። ሁለተኛ ደግሞ የወደቀ ሰው ወይ ተመቶ የተኛ ሰው በህልሞቻችሁ ስታዩ ወደ ኢያሪኮ የመውረድ አደጋ እንደሆነ ፍንጭ ይሰጣል። ሰውየው መንገድ ዳር ወድቆ ያየው ከእግዚአብሔር ሕልውና ከኢየሩሳሌም ወደ ኢያሪኮ እንደሄደ ነው። ስለ ኢየሩሳሌም ሲናገር የክብር ስፍራ፣ ኢየሱስ የተወለደበት፣ የኪዳን ሀገር፣ እግዚአብሔር የሚገኝበት፣ ጸሎት ያለበት ስፍራ ነው። ከዛ ወጥቶ ኢያሪኮ ማለት እርግማን ያለበት፣ ጨለማ ያለበት፣ ወንበዴ የሞላበት ስፍራ ነው። ይህ የሚያሳየው ከክብር ወጥቶ ወደ ማይሆን የህይወት ምዕራፍ ውስጥ እንደሄደ የሚያመለክት ህልም ነው። ይህ የሚያሳየው ከመልካም ስፍራ ጥፋት ወዳለበት ስፍራ በመውረዱ የተመታ ወይም የደረሰበትን በደል ያሳያል። ይህ ህልም የጥንቃቄ ማስጠንቀቂያ ህልም ነው። ሶስተኛ ይህንን ህልም ማየት የቸልተኝነት ፈተና ነው። ታሪኩ ውስጥ ካህኑና ሌዋዊ መንገድ ዳር የወደቀውን ሰው አይተውት ገለል ብለው ሄደዋል። እንዳላዩ ነው ያለፉት። የራስ ፐርሰናል የግል ውጊያዎች ሐሳብን አእምሮን እንደሞሉና ይህ ህልም የራስን የግል ውጊያ አእምሮን ሞልተውት በዙሪያ ያሉና ይህንን ህልም ካየ በጸሎት ድጋፍ የሚፈልጉትን አገልግሎት የሚፈልጉትን ቸል እንዳትል የማንቂያ ደወል እንደሆነ የሚያሳይ መልእክት። አምስተኛ በህልሞቻችሁ ከሞተ ሰው ጋር ስትለያዩ ወይም ባላየ ስትተላለፉ ካያችሁ እግዚአብሔር ምን ብሎ እየተናገራችሁ ነው? በመንፈሳዊ ዓለም ይህ ህልም እጅግ ደስ የሚያሰኝ የነፃነት ወይ የዴሊቨረንስ አዋጅና የጸሎት ህይወት ነው። እግዚአብሔር አምላክ ይህንን ህልም ሲያሳይ ነፃ እንደወጣ ከሆነ ነገር እንዳመለጥክ ፍንጭ እየሰጠ ነው። ይህ ህልም እግዚአብሔር አንተ ነገሮች ካለፉ ታሪኮችና ከማንኛውም የሞት መንፈስ ጋር ያለህን ግንኙነት እንደተቆረጠና እግዚአብሔር ከምንጩ እንደመታው ያለህን ግንኙነት እንደተቆረጠና ወደ አዲስ የህይወት ምዕራፍ እየተሸጋገርክ መሆኑን የሚያረጋግጥ መልእክት ነው። ይህንን ህልሞች በእነዚህ በሶስት በኩል እንመልከት። አንደኛ የሞተ ሰው ጋር መለያየት ትተህ ማለፍ። አንደኛ ስንፈታ እግዚአብሔር ምን ብሎ እያለ ነው? አሮጌውን ታሪክ መዝጋት ወይም ወደፊት መጓዝን ያሳያል። አሮጌ ታሪክ ማለት የሞተ ታሪክ፣ ደስ የማሰኝ ታሪክ፣ ለእግዚአብሔር ዓለም የማይገባ ህይወት ትቶ ማለፍን ያሳያል። ከሞተ ሰው ጋር መለያየት ማለት ያበቃለት ጊዜው ያለፈበትና ፍሬ የሌለው ማለትም ሙት የሆነውን የትናንትና ህይወት ወይም አገልግሎት ግንኙነት መተው ማለት ነው። መጽሐፍ ሲናገር በዮሐንስ ራእይ ምዕራፍ 3 ቁጥር 1 ላይ ስለ ሰርዴስ ቤተክርስቲያን ዮሐንስ ፈጥሞ ደሴት ላይ ሆኖ ራእዩን ሲመለከት ስም አለህ ግን ሞተህማል፣ ንስሐ ግባ፣ ባትገባ መቅረዙን ከስፍራ ወስዳለሁ ይላል። ይህ የሚያሳየው ስም መልክ ቢኖር ስም ቢኖር ግን የሞተ ማንነት እንዳለ ፍንጭ የሚሰጥ ነው። መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 9 ቁጥር 60 ላይ ሲናገር ሙታናቸውን እንዲቀብሩ ሙታንን ተዋቸው ይላል። አንተስ ሄደህ የእግዚአብሔርን መንግስት ስበክ ብሎ ይናገራል። በህይወትና በአገልግሎት ወደኋላ ሊጎትት የሞከሩትን አሮጌ አስተሳሰቦች፣ ያለፉ ውድቀቶችና የሞቱ ግንኙነቶች እርግፍ አድርገህ ትተህ ወደፊት መገስገስ ጥለ መሄድ እንደጀመርክ ወይንም ትተህ መሄድ እንዳለብህ ፍንጭ እየሰጠ ነው። ሁለተኛ ደግሞ ከሞተ ኪዳን ወይንም ከልብድ መንፈስ ነፃ መውጣት ያሳያል። ከሞተ ሰው ጋር በህልም መነጋገር ወይም አብሮ መጓዝ በመንፈሳዊ ውጊያ ለማዳ መንፈስ፣ የሞት መንፈስ ተደጋጋሚ የመጣ የሚያስጨንቅ ውጊያ እንዲሆን፣ መለያየት ግን ነፃ እንዳወጣ ዴሊቨር እንደሆን ፍንጭ እየሰጠ ነው። በኢሳይያስ ምዕራፍ 28 ቁጥር 18 ላይ ከሞትም ጋር ያደረጋችሁትን ቃል ኪዳን ይፈርሳል፣ ከሲኦልም ጋር የተስማማችሁትን መሐላ አይጸናም ብሎ ይናገራል። ይህ የሚያሳየው የትውልድ እርግማን ሰንሰለት ሙሉ በሙሉ ተበጥሷል ብሎ የተናገረ። ይህንን ቃል ኢሳይያስ ለእስራኤል የተናገረው እግዚአብሔር የተማማላችሁን ከሲኦል ጋር መሐላ የገባችሁትን አፍርሷል፣ አይጸናም እያላቸው የተናገረ። ከሞት ጋር ያደረጋችሁትን ቃል ኪዳን እጮኛሞች ወደ ትዳር ሲገቡ በአንደበታቸው ቃል ኪዳን፣ ከምንም በላይ ጣት ውስጥ ከሚገባ ቀለበት የሚበልጠው የአንደበት ቃል ኪዳን። ይህ ማለት ከሞተ ሰው ጋር የገባችሁትን ኪዳን እግዚአብሔር አይጸናም ብሎ እየተናገረ ፍንጭ እየሰጠ ነው።
ሶስተኛ ደግሞ የትንሣኤና የህይወት ጸጋ መገለጥ ነው። ሕያዋን ከሙታን ጋር ህብረት የላቸው። መለያየት ደግሞ ሕያዋን አምላክ ከእግዚአብሔር ጋር አብሮ ሰራተኛ እንደሆንክና የትንሣኤ ኃይል በውስጥህ እየሰራ መሆኑን ያሳያል። ስድስተኛ በሕልሞቻችሁ ከምታውቁት ጓደኛ ጋር ከምታውቁት ወዳጅ ሰው ጋር አብራችሁ ስትሄዱ በሕልሞቻችሁ ስታዩ በመንፈስ ዓለም ይህ ሕልም እጅግ የሚያስደንቅ የትንቢት ማረጋገጫ ነው። ከምታውቁት በሕይወት ካለ ሰው ጋር አብሮ መጓዝ እግዚአብሔር አዳዲስ የመንፈሳዊ ወዳጆችንና የራእይ ደጋፊዎችን እያዘጋጀልህ መሆኑን ያሳያል። ይህ ራእይ በእነዚህ አቅጣጫ ማየት እንችላለን። አንደኛ ከምታውቁት ሰው ጋር አብራችሁ ስትጓዙ ማየት የመንፈስ ስምምነትና አብሮነትን አንድነትን ያሳያል። በመጽሐፍ ቅዱስ ውስጥ አብሮ መጓዝ የስምምነት የልብ አንድነትና የዓላማ መገጣጠም ምልክት ነው። ለምሳሌ ከነቢይ ጋር አብራችሁ ስትሄዱ ስትጓዙ ካያችሁ የፕሮፌቲክ የነቢያት አኖይንቲንግ እናለባችሁ የሚያሳይ ነው። ወይንም አጋንንት ከሚያስወጣ ሰው ጋር አብራችሁ ስትሄዱ ልክ እንደዛ ከነገስታት ጋር አብራችሁ ስትሄዱ የንግስና ጸጋ የንግስና መንፈስ እንዳለባችሁ ያሳያል። ስለዚህ አብሮ መሄድ ማለት የመንፈስ አብሮነትን የሚያሳይ መልእክት ነው። በትንቢተ አሞጽ ምዕራፍ 3 ቁጥር 3 ላይ ሲናገር በእውኑ ሁለቱ ሰዎች ሳይስማሙ በአንድነት ይሄዳሉን ይላል። ሁለት ሰዎች አብረው ሲሄዱ ማየት ተስማምተው ነው። ካልተስማሙ ተለያይተው ነው የሚሄዱት። አንዱ ወደ ላይ ሲሄድ አንዱ ወደ ኋላ ይመለሳል። ማለትም ሁለት ሰዎች ተስማምተው ከሆነ ነው አብሮ የሚሄዱ ብሎ ነቢዩ አሞጽ ይናገራል። አብራችሁ ስትሄዱ ማየት በውስጣችሁ ያለው ጸጋ አንድ እንደሆነ የሚያሳይ መልእክት ነው። አብሮ ይጓዝ የነበረ ሰው መንፈሳዊ አቋም፣ ራእይና የሎት ኃይል የተገለጠለት ሰው መኖሩን ያሳያል። ጠላት በውጊያ በሐሰት በክስ ለብቻ ሊያስቀር ቢሞክርም እግዚአብሔር አምላክ ግን አብሮ የሚሆኑ ሰዎችን አብሮ በጸሎት የሚቆሙትን አጋሮችን ትክክለኛ ሰዎችን እንዳመጣለ ፍንጭ እየሰጠ ነው። ሁለተኛ ደግሞ በኤልያስና በኤልሳ መካከል ያለውን ኪዳን ያሳያል። ይህ ማለት የጸጋ መደጋገፍ ኢምፓርቴሽን እንደሆነ ፍንጭ ይሰጣል። ከምታውቀው ሰው ጋር አብረ ስትጓዝ ካየ እግዚአብሔር በአገልግሎት ጉዞ ላይ አብረው የሚሸከሙ የሚያበረቱ ጸጋ የሚካፈሉ ወይንም የሚያካፍሉ ሰዎች እንዳስነሳል ያሳያል። ኤልያስ በመጨረሻው ሊነጠቅ ሲል ጌታ እግዚአብሔር ሊወስደው ባሰበ ጊዜ ከኤልሳ ጋር አብሮ ነበረ። ኤልሳ አልለይህም አለው። ኤልያስ ዮርዳኖስ ደርሼ እመለሳለሁ እዚህ ቆይ ሲለው በሕያው ነፍስ እምላለሁ አልለይህም አለው። እንግዲያውስ ምን ትፈልጋለህ አለው። በአንተ ላይ ይሰራ የነበረው መንፈስ በእኔ ላይ በእጥፍ እንዲሰራ አለው። አስቸጋሪ ለምንሃል፣ አትኩረ ካየ ግን ይሆንልሃል አለው። አብሮ መሄድ ማለት የጸጋ ኢምፓርቴሽን ቅባት መከፋፈል እንደሆነ ፍንጭ የሚሰጥ መልእክት ነው። በሁለተኛ ነገሥት ምዕራፍ 2 ቁጥር 2 ጀምሮ ይናገራል። ኤልያስም ኤልሳዕን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳዕም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም አለው። ወደ ቤቴል ወረደ ይላል። ሩት ከኑኃሚን ጋር ከሞዓብ ሀገር ተነስታ ወደ ቤቴል መጥታለች። እግዚአብሔር ሕዝቡን እንደጎበኘ በሰማች ጊዜ ሕዝብሽ ሕዝቤ አምላክሽ አምላኬ በምትሞችበት እሞታለሁ ብላ ወስና ከሞዓብ ከአሕዛብ ከተማ ወደ ይሁዳ ቤተልሔም እንጀራ ወዳለበት ስፍራ መጥታለች። ይህ ማለት እግዚአብሔር አምላክ አጋር፣ ወዳጅ፣ ደጋፊ እግዚአብሔር ወደ አንተ እንዳመጣል የራእይ አጋሮች እግዚአብሔር እንደሰጠ ያሳያል። ሶስተኛ ደግሞ አብሮ መሄድ ማለት የኤማውስ መንገደኞች እየተጓዙ እንዳሉ ከነሱ ጋር አብሮ ኢየሱስ እየተጓዘ እንደሆነ መጽሐፍ ቅዱስ የሚናገር በሉቃስ ወንጌል ላይ አለ። አንዳንድ ጊዜ በሕልም አብሮ የሚጓዝ ሰው ራሱን ጌታን ወይም የመንፈስ ቅዱስን ምሪት ሊወክል ይችላል። ደቀ መዛሙርቱ የኤማውስ መንገደኞች በኤማውስ ሲጓዙ ጌታ ኢየሱስ አብሯቸው ይጓዝ እንደነበረ ምዕራፍ 24 ላይ ይናገራል። በምሳሌ ምዕራፍ 13 ቁጥር 20 ላይ ከጠቢባን ጋር የሚጓዝ ጠቢብ ይሆናል ብሎ ይናገራል። አብሮ መጓዝ ልክ እንደዚህ ነው። ይህ ጉዞ የጥበብ፣ የእድገት፣ የተሻለ ህይወት መንገድ ነው። ብቻን አይደለም። መለኮታዊ ምሪት በሰው ተመስሎ አብሮ እየተጓዘ እንደሆነ እግዚአብሔር መንገድ ሊያሳይ ፍንጭ ይሰጣል። ሰባተኛ በሕልሞቻችሁ ቦርሳ ረስታችሁ መሄድ። በመጽሐፍ ቅዱስ ወይ በመንፈሳዊ ዓለም ኪስ ቦርሳ አለ፣ የእጅ ቦርሳ አለ፣ የጀርባ ቦርሳ አለ። እያንዳንዳቸው አውዱን ተከትሎ ፍቺዎች አላቸው። ይህንን ህልም በሁለት ገጽታዎች ወይም አቅጣጫዎች ማየት እንችላለን። አንደኛው
የነፃነት አዋጅ ወይም የጥንቃቄ ደወል ሊኖር የሚችል ጥልቅ ሚስጥር ነው። በእነዚህ በሶስት አቅጣጫ መጽሐፍ ቅዱስን መሰረት አድርገን እንመልከት። አንደኛ ቦርሳ ረስቶ መሄድ ሸክምን መጣልና ከአሮጌው ጫና ነፃ መውጣት እንደሆነ ፍንጭ ይሰጣል። ቦርሳ የህይወትን ሸክም ያሳያል፣ የልብን ሸክም ያሳያል። ያለፉ ታሪኮችን፣ ጭንቀትን ወይም የሰዎችን ጫና ሊወክል ይችላል። ቦርሳውን ረስቶ መሄድ በመንፈሳዊ ጉዞ ላይ ሲከብድብህ የነበረውን አላስፈላጊ ሸክም፣ ያንተ ያልሆነውን ሸክም፣ የማይገባ ሸክም ተሸክመ ከሆነ ትተህ ነፃ ወጥተህ መጓዝ እንደጀመርክ ያሳያል። ዕብራውያን ምዕራፍ 12 ቁጥር 1 ላይ ሲናገር ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን በፊታችን ያለውን ሩጫ በትዕግስት እንሩጥ ብሎ በዚህ ክፍል ላይ ይናገራል። ሁለተኛ ደግሞ በመለኮታዊ አቅርቦት ላይ እግዚአብሔር ባደረገው ፕሮቫይድ ላይ ብቻ መደገፍ፣ በእግዚአብሔር መደገፍ እንደሆነ ፍንጭ ይሰጣል። አንዳንድ ጊዜ እግዚአብሔር በአገልግሎታችን የራሳችንን ጥበብ፣ ገንዘብ ወይም በእግዚአብሔር ላይ ሁሉ ነገራችንን እርግፍ አድርገን ትተን ሸክማችንን በሱ ላይ አስቀምጠን በእርሱ ብቻ መደገፍ እንዳለብን ጌታ እግዚአብሔር እንደሚፈልግ በዚህ አቅጣጫ ሊያሳይ ይችላል። ህልሙን ስታዩ ደስተኛ ከሆናችሁ በዚህ መንገድ መፍታት ትችላላችሁ። ጌታ ኢየሱስ ክርስቶስ ሰባዎችን ደቀ መዛሙር ሲልካቸው በሉቃስ ወንጌል ምዕራፍ 10 ቁጥር 4 ላይ ኮረጆም ከረጢትም ጫማም አትያዙ ብሎ ተናገራቸው። ኮረጆ፣ ከረጢት የሚለው ከቦርሳ ጋር የተገናኘ ነው። ይህ ማለት የሚከብደውን ሸክም ለአገልግሎት እንዳታገለግል እንዳትነሳ የሚገዳደርን ሁሉ አራክፈ መቀጠል እንዳለብህ ፍንጭ ይሰጣል። ሶስተኛ ደግሞ ቦርሳ ረስቶ መሄድ መንፈሳዊ ትጥቅን፣ መንፈሳዊ ዓለምህን ያለመዘንጋት የጥንቃቄ መልእክት ነው። በሌላ በኩል ቦርሳው ውስጥ ጠቃሚ ነገሮች ከነበሩበት ጠላት የጸሎት ትጥቅን እንድትረሳ ወይም ቸልተኛ እንድትሆን እያደረገ መሆኑን የሚያሳይ የንቃት ደውል ሊሆን ይችላል። ዳዊት ጎልያድን ለመጣል ሲወጣ ድንጋዮቹን ያዘው በኮረጆ ነው። ኮረጆ ደግሞ ከቦርሳ ጋር የተገናኘ ነው። በአንደኛ ሳሙኤል ምዕራፍ 17 ቁጥር 40 ላይ ሲናገር ዳዊትም አወለቀ፣ በትሩንም በእጁ ወሰደ፣ ከወንዝም 5 ድብልብል ድንጋዮች መረጠ፣ እረኛ ኮረጆም በኪሱ ከተታቸው፣ ወንጭፍም በእጁ ነበረ፣ ወደ ፍልስጤማውያንም ቀረበ ይላል። ይህ ማለት የትውልድን መሰረት ለመጠገን ስትወጣ ያንን የጸሎት ጊዜን በሌሎች ጉዳዮች እንዳታጠፋ፣ ተጠምደ እንዳታጠፋ፣ እንዳትረሳው ተጠንቀቅ እያለ ነው። በተለያዩ በሶሻል ሚዲያዎች ተጠምደ በማይገባ ነገር ውስጥ ሆነ የተሸከምከውን መልካም ሀሳብ በውስጥ ያለውን ራዕይ እንዳትጥል እግዚአብሔር ፍንጭ እየሰጠ ነው። 8ኛ በህልሞቻችሁ ልብስ ማጠብ ካያችሁ። ይህ ህልም በመንፈሳዊ ዓለም እጅግ የሚያስደስትና የንጽህና የመታደስ የክብር ምዕራፍ ለመጀመር የሚደረግ የመንፈስ ዝግጅትን ማሳያ የሆነ ድንቅ ራዕይ ነው። እግዚአብሔር አምላክ በዚህ ራዕይ ውስጥ ምን ብሎ እያሳየ እንደሆነ መጽሐፍ ቅዱስን መሰረት አድርገን እንመልከት። አንደኛ ልብስ ማጠብ ለመለኮታዊ መገለጥና ለአዲስ ክብር መዘጋጀት እንደሆነ ፍንጭ ይሰጣል። በመጽሐፍ ቅዱስ ውስጥ እግዚአብሔር በታላቅ ክብር ለህዝቡ ከመገለጡ በፊት ህዝቡ ራሳቸውን እንዲያነሱ፣ ልብሳቸውን እንዲያጥቡ እንዳዘዘ በዘጸአት ምዕራፍ 19 ቁጥር 10 ላይ እንደዚህ ይላል። እግዚአብሔር ሙሴን ወደ ህዝቡ ሂድ፣ ዛሬም ነገም ቀድሳቸው፣ ልብሳቸውንም ይጠቡ፣ በሶስተኛውም ቀን እግዚአብሔር በሲና ተራራ ላይ ይወርዳል፣ የተዘጋጁ ይሁኑ ብሎ ተናገራቸው። ሁለተኛ ደግሞ ይህ ህልም ጠላት የዘራውን እንክርዳድ በመንፈሳዊ ህይወት ላይ በጸጋ ላይ የተዘራውን የጠላትን ዘር፣ የጠላትን እርግማን፣ አመፃን የማራገፍ የማጽዳት ምልክት ነው። በራዕይ ምዕራፍ 7 ቁጥር 14 ላይ እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጠቡ፣ በበጉ ደም ነጭ አደረጉ ብሎ ይናገራል። ሶስተኛ ይህ ህልም ልብስ ማጠብ የንስሐ ህይወት፣ የይቅርታ ህይወት፣ መንፈሳዊ መታደስ ምልክት ነው። ልብስ የሰውየውን የውጭ ማንነት የጽድቅ ስራውን ማሳያ ነው። ልብስን ማጠብ ውስጣዊ ማንነትን በጸሎት ማንጻት፣ ማደስና ራስን በእግዚአብሔር ፊት ንጹህ ማድረግን ያመለክታል። በመዝሙር ምዕራፍ 50 ቁጥር 2 ላይ ከበደሌ ፈጽሞ ጠበኝ ከኃጢአቴም አንጻኝ ብሎ ይናገራል። 9ኛ በህልሞቻችሁ ድልድይ ማየት። ብዙ ጊዜ እንደዚህ አይነት ህልም ልታዩ ትችላላችሁ። ድልድይ ማለት ፕሮፌቲካል የእግዚአብሔርን መልእክት ያሳያል። በመንፈሳዊ ዓለም የተነገረውን ትንቢት
የሽግግር የድል አድራጊነትና የአዲስ ምዕራፍ የመጀመር የትንቢት ምልክት ነው። የዝግጅት ጊዜ ጨርሰ አሁን ወደ ተግባር ወደ አዲሱ ምዕራፍ እየተሻገርክ መሆንን የሚገልጥ ህልም ነው። እግዚአብሔር በዚህ ራእይ ላይ ምን ብሎ እያሳየ እየተናገረ እንደሆነ በሶስት ዋና ዋና መጽሐፍ ቅዱሳዊ መልእክቶች እንመልከት። አንደኛ ድልድይ ማለት የሽግግር ዘመንና ዮርዳኖስን መሻገር እንደሆነ ያሳያል። በመጽሐፍ ቅዱስ ውስጥ ከውሃ ወይም ከገደል ማዶ መሻገር ትልቅ መንፈሳዊ ከፍታ ምልክት ነው። ድልድይ ማየት እግዚአብሔር ካለበት አገልግሎት ወይም የህይወት ደረጃ አውጥቶ ወደ ተስፋይቱ ምድር እያሻገረ እንደሆነ ያሳያል። እስራኤላውያን ዮርዳኖስን ወንዝ በተአምራት ተሻግረው ወደ ከነዓን እንደደረሱ ይናገራል። ዮርዳኖስ አላሻገር ያላቸው ውሃ ነበረ። ነገር ግን እግዚአብሔር ያሻገራቸው ያው የትንቢቱን ቃል ተናግሮ ነው። ነገ እግዚአብሔር በመካከላችን ድንቅ ነገር ያደርጋል። ስለዚህ በድንኳኖቻችሁ ተቀመጡ። ያንን ታቦት ካህናቶች ተሸክመው በሚያልፉበት ጊዜ ወደ እነሱ አትግረቡ፣ በእነሱና በእናንተ መካከል ርቀት ይኖር። ታቦቱን የተሸከሙ ካህናቶች ዮርዳኖስን ዳርቻ ሲረግጡ ውሃው ይቆማል አላቸው፣ ይደርቃል፣ እናንተም በደረቅ ምድር ትሻገራላችሁ ብሎ ኢያሱ እንደተናገራቸው መልእክቱን እናውቃለን። ስለዚህ ድልድይ ማየት እግዚአብሔር ያንን ባህር እንዳሻገረ መድረስ ወዳለበት ምድር እግዚአብሔር የሚያደርስበትን የትንቢቱን ቃል ነው የሚያሳየው። ድልድይ ካያችሁ ሁል ጊዜ የሚሰራው ይህ ድልድይ ከሚያስፈራ በገደል መካከል ወይ ከተንጣለለ ወንዝ ወይም ከማዕበል በላይ ነው። ድልድዩን ማየት ደግሞ ጠላት ያመጣብህን ማዕበል ሳትነካና ሳትሰጥም ከላዩ ላይ ተራምደህ እንደምታልፍ የሚሰጥ መለኮታዊ ማረጋገጫ ነው። ጠላት ከሚያመጣውን ወጀብና ማዕበል ሳትሰጥም ሳይነካ ሳያጠፋ እግዚአብሔር በድል በላይ እንደሚያሻግር የሚያሳይ ነው። በኢሳይያስ ምዕራፍ 43 ቁጥር 2 ላይ ሲናገር በውሃ ውስጥ ባለፍክ ጊዜ አልሰጠምክም፣ በእሳት ውስጥ በሄድክ ጊዜ አላቃጠለም፣ ነበልባሉም አልፈጀህም ይላል። ይሄ ማለት እግዚአብሔር ለያዕቆብ ምን ሰርቶለታል? ድልድይ መንፈሳዊ ዓለም ላይ ሰርቶለታል። እሳትና ውሃ የሚለው የሚመጣውን ፈተና ያሳያል። ከፈተናው በላይ እግዚአብሔር እንዳስቀጠለው የሚናገር መልእክት ነው። ሶስተኛ ደግሞ ድልድይ በህልሞቻችሁ ማየት የአስታራቂነትና የመካከለኛነት ጸጋ ነው። ድልድይ ሁለት የተለያዩ የተራራቁ ቦታዎችን ያገናኛል። ይህ ራእይ አንተ ራስህ ለትውልድ ድልድይ እንድትሆን፣ የተጣሉ ሰዎችን እንድታስታርቅ የተጠራህ አገልጋይ መሆንን ፍንጭ እየሰጠ ነው። ጌታ ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል የነበረውን ገደል ወይንም የነበረውን ልዩነት ድልድይ ሆኖ አንድ እንዳደረገ መጽሐፍ ቅዱስ በጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ይናገራል። እኛም የማስታረቅ ቃል ተሰጥቶናል ብሎ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እኛም የማስታረቅ ቃል ተሰጥቶናል ብሎ ይናገራል። አስረኛችሁ ጸጉር በህልሞቻችሁ ማየት የጸጋን የቅባትን የኪዳንን ዓለም በንቃት የመጠበቅ ጥልቅ ሚስጥር የያዘ ህልም ወይንም ትንቢታዊ ምልክት ነው። ጸጉር በመጽሐፍ ቅዱስ የክብር የኪዳንና የመንፈሳዊ ስልጣን ምልክት ነው። እግዚአብሔር በዚህ ራእይ ውስጥ ምን ብሎ እየተናገረ እንደሆነ በሶስት አቅጣጫ እንመልከት። አንደኛ ለክብር መዘጋጀት ነው። በህልም ጸጉር ካያችሁ በመጽሐፍ ቅዱስ አንድ ሰው ከጨለማ ከትናንትና የኃጢአት ታሪክ ወጥቶ በአዲስ ስልጣንና ክብር ፊት ሲቆም ጸጉሩን ይስተካከላል። ጸጉር ቤት ማየት አሮጌውን ገጽታ ቀይሮ በአዲስ ክብር የመገለጥ ምልክት ነው። ይህ ማለት ጸጉር ቤት ሰው የሚገባው ጸጉራችን ቅርጽ እንዲይዝ እንዲስተካከል ያማረ እንዲሆን ፕሮግራም ሲኖር ወይም ፕሮግራም ባይኖርም መልክ ለማስያዝ እንጠቀምበት አካሄድ ነው። ማለትም የነበረውን የመጀመሪያውን ስፍራ የለቀቀውን የተንጨባረረውን ጸጉር ለማስተካከል ቅርጽ ለማስያዝ የምንሄድበት አካሄድ ነው። ይህ ማለት ወደ አዲስ ክብር የመገለጥ ምልክት እንደሆነ፣ መልክ የመያዝ የማማር ምልክት እንደሆነ ፍንጭ ይሰጣል። ስለ ዮሴፍ ሲናገር ዮሴፍ ከእስር ቤት ወጥቶ በፈርዖን ፊት ከመቆሙ በፊት ጸጉሩን ተላጨ ይላል፣ ልብሱንም ለወጠ ብሎ ዘፍጥረት ምዕራፍ 41 ቁጥር 14 ላይ ይናገራል። ፈርዖንም ልኮ ዮሴፍን አስጠራ፣ ከግዞት ቤትም አስቸኮሉት፣ እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖን ገባ ይላል። ይህ ማለት የመለወጥ ወደ አዲስ መልክ ወደሚያምር መልክ የመቀየር ምልክት ነው። ሁለተኛ ደግሞ ጸጉር ማየት የማስጠንቀቂያ መልእክት ሊሆን ይችላል። ይህ ህልም የጸጋውን ኪዳን ከጠላት መጠበቅ ነው። በሌላ በኩል
ጸጉር የኃይልና የእግዚአብሔርን ኪዳን ምልክት ስለሆነ ጸጉር ቤት ማየት የጠላት ወጥመድ ሊሆን ይችላል። ስለ ጸጉር መላጨት በሌላ አቅጣጫ ስናይ አሁን ብዙ ጊዜ እንደምለው ህልሞችን ደስተኛ ከሆንን በመልካም ነው የምንፈተው። የፈራንና የደነገጥን የምንጨነቅ ከሆነ በህልም ውስጥ የጠላት ውጊያ ነው ብያቸዋለሁ። ስለዚህ ሳምሶን ጸጉር ቤት ስንቆረጥ ወይም ስታዩ ደስተኛ ካልሆናችሁ ከተጨነቃችሁ የጸጋ ስርቆት የጠላትን ተግዳሮት ከጸጋ ዓለም ለማውጣት የመጣ ውጊያ እንደሆነ የሚያሳይ መልእክት ነው። ስለ ሳምሶን መጽሐፍ ቅዱስ መሳፍንት ምዕራፍ 16 ላይ ይናገራል። ሳምሶን ኃይሉ የነበረው ጸጉሩ ላይ ነው። ነገር ግን ደሊላ ጉልበቱ ላይ አስቀምጣ የሳምሶኑን ጸጉር ምን አድርጋለች? እንደ ቆረጠች ኃይሉንም እንዳጠፋች ከሳምሶን ኃይሉ እንደሄደ መጽሐፍ ቅዱስ ይናገራል። ይህ ማለት የቅርብ ጠላት በማስመሰል እንደ ደሊላ መጥቶ ከመሰዊያ ለማውጣት የመጣ ውጊያና የጸሎት ኃይልን እንዳይቆርጠው እንዳያጠፋ የማንቂያ ደውል ሊሆን ይችላል። ሶስተኛ ደግሞ አሮጌውን ሸክም ማስወገድና የስዕለት መፈጸም እንደሆነ ፍንጭ ይሰጣል። የቆሸሸ ወይም ያደገ ጸጉር መቆረጥ በብሉይ ኪዳን የመንጻትና የስዕለተት ማብቂያ ነው። አንዳንድ ሰው ሲሳል ጸጉሩን ይቆረጣል። ናዝራዊ ሰው የስዕለት ጊዜ ሲፈጸም ጸጉሩን ተላጭቶ በመሰዊያው እሳት ላይ ይቃጠላል። ዘኍልቍ ምዕራፍ 6 ቁጥር 18 ላይ ናዝራዊውም የተለየውን የራሱን ጸጉር በመገናኛው ድንኳን አጠገብ ይላጫል። የመለየቱንም የራስ ጸጉር ወስዶ ከደህንነት መስዋዕት በታች ወዳለው እሳት ይጥለዋል ብሎ ይናገራል። 11ኛ በህልሞቻችሁ አበባ ማየት። አበባ በመጽሐፍ ቅዱስ ወይንም በመንፈስ ዓለም የውበት የፍሬያማነትና አዲስ የመንፈሳዊ ዘመን ወይንም የመንፈስ ዘመን መጀመርና የመለኮታዊ አቅርቦት እጅግ ደስ የሚያሰኝ የትንቢት ምልክት ነው። አበባ በራእይ ውስጥ ማየት የክረምቱ ዘመን አልፎ አገልግሎትና ህይወት ሊያብብና ፍሬ ሊያፈራ እንደሆነ ወይንም ፍሬ ላይ መድረሱን የሚያሳይ የሚያረጋግጥ መልእክት ነው። መጽሐፍ ቅዱስን መሰረት አድርገን ስለ አበባ እንፍታ። አንደኛ አዲስ የመንፈስ ዘመንና የደስታ ጊዜ መድረክ እንደሆነ የሚናገር ነው። አበባ ሁል ጊዜ ከክረምት ከጨለማና ከብርድ በኋላ የሚመጣ የብሩህ ዘመን ምልክት ነው። ይህ የለቅሶና የውጊያ ዘመን አልቆ የዜማ ዘመን መድረሱን የሚያበስር መልእክት ነው። መኃልየ ምዕራፍ 2 ቁጥር 11 ላይ እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦችም በምድር ላይ ተገለጡ፣ የዜማ ጊዜ ደረሰ ብሎ ይናገራል። የምስጋና ጊዜ፣ የእልልታ ጊዜ እግዚአብሔር አዲስ ምዕራፍ ውስጥ ሊያስገባ ጊዜ እንደደረሰ ፍንጭ ይሰጣል። ሁለተኛ በህልሞቻችሁ አበባ ማየት መለኮታዊ ጥበቃና አቅርቦትና ማጌጥ ምልክት ነው። አበባ እግዚአብሔር ያለ ሰው ጣልቃ ገብነት የሚያሳምረውና የሚያለብሰው የተፈጥሮ ጸጋ ነው። ይህ ህልም ስለ አገልግሎት አቅርቦትና ስለ ገቢህ ምንጭ ወይንም ስላለህ መለኮታዊ ስጦታ መጨነቅ እንደሌለብህ የሚያሳይ መልእክት ነው። ጌታ ኢየሱስ በማቴዎስ ምዕራፍ 6 ቁጥር 28 ላይ ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንደሚያድጉ አታውቁምን? ልብ አድርጋችሁ ተመልከቱ፣ ሰለሞንስ በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም ብሎ ይናገራል። እግዚአብሔር አገልግሎትንና የገንዘብ በሮችን የፋይናንስ ምንጮችን በራሱ ጥበብ እያሳመረ እያስጌጠው እንደሆነ ይናገራል። ይህ ማለት ኢየሱስ በዚህ በተራራው ስብከት ላይ የተናገረው ለሚበላው፣ ለሚጠጣው፣ ለሚለብሱት ልብስ እንዳይጨነቁ በአበባ ነው ምሳሌ የሰጣቸው። አበባ ማየት በዚህ አቅጣጫ መልካም ምዕራፍ እንደሆነ እግዚአብሔር ፍንጭ እየሰጣል። ይህ ማለት በራስ ጉልበት ሳይሆን በጸጋው እንደምትችል እንደምትነሳ እየነገረ ነው። ሶስተኛ በህልሞቻችሁ አበባ ማየት የስጋን ጊዜያዊነት መረዳትና በቃሉ መታመንን የሚያሳይ መልእክት ነው። በሌላ በኩል አበባ ውብ ቢሆንም በቶሎ የሚረግፍ ተፈጥሮ ክፍል በመሆኑ በዝና በመልክ በምድራዊ ስኬት ላይ ሳይሆን ዘላቂ በሆነው በሚያሻግረው ዘላለም በሚያኖርህ በእግዚአብሔር ቃል ላይ ብቻ መሆን እንዳለብህ የሚያሳስብ መልእክት ሊሆን ይችላል። መጽሐፍ ቅዱሳችን ሰማይና ምድር ያልፋሉ ቃሌ ግን አያልፉም ይላሉ። ስለዚህ አበባ ይረግፋል ይላል። አያችሁ፣ በሚረግፍ አበባ ከውበት ጋር የተገናኘ ነው። በሚረግፍ በጊዜያዊ ነገር አትመካ፣ በእግዚአብሔር ተመካ ብሎ ጌታ መንገድ እያሳየን በኢሳይያስ ምዕራፍ 40 ቁጥር 8 ላይ ሳር ይደርቃል አበባውም ይረግፋል፣ የአምላካችን ግን ለዘላለም ጸንቶ ይቆማል ብሎ ይናገር። 12ኛ በህልሞቻችሁ ኤምባሲ ማየት።
እንደ ኤምባሲ ያሉ የተለያዩ ቦታዎች በህልም ማየት ስለ ጉዞ፣ ስለ ሽግግር ወይም አዲስ ፈቃድ ስለ ማግኘት የሚናገር መልእክት ሊሆን ይችላል። ኤምባሲ ማየት የእርቅና የሰላም ውክልና ሊሆን ይችላል። ኤምባሲዎች በዋናነት በሁለት ሀገራት መካከል የሰላም፣ የውይይት፣ የዲፕሎማሲ ማዕከላት ናቸው። በመጽሐፍ ቅዱስ አውድ አማኞች በሰዎችና በእግዚአብሔር መካከል እንዲሁም በሰዎች እርስ በርስ መካከል የእርቅ ቃል የተሰጣቸው የሰላም ወኪሎች እንደሆኑ መጽሐፍ ይናገራል። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ ሀገራችን በሰማይ ነውና እንደሚለው ኤምባሲ የአንድ ሀገር ዜጎች መብት በባዕድ እንደሚያስጠብቅ ሁሉ አማኞችም መንፈሳዊ ዜግነታቸውን በማሰብ ሊጽናኑ እንደሚችሉ የሚያስተምር መልእክት። 13ኛ በህልሞቻችሁ ላፕቶፕ ወይ ፒሲ ማየት። በመጽሐፍ ቅዱስ ላፕቶፕ ተብሎ የተጻፈ ቃል የለም። ላፕቶፕ የመጻፊያ የስራና የመገናኛ መሳሪያ እንደመሆኑ ወስደን በሶስት አቅጣጫ እነዚህን እንመልከት። አንደኛ የዘመኑ ብራናና የራእይ ሰሌዳ ነው። በጥንት ዘመን ነቢያት ራእያቸውን በብራና ወይም በሸክላ ሰሌዳ ላይ ይጽፉ ነበር። ዛሬ ደግሞ ላፕቶፕ የዘመናችን የምንጽፍባቸው ቴክኖሎጂዎች ያሉበት ስፍራና ሰሌዳ ነው። በዕንባቆም ምዕራፍ 2 ቁጥር 2 ላይ ሲናገር አንባቢው ይፈትን ዘንድ ራእዩን በጽላት ላይ ግለጠው። ራእዩ እስከተወሰነ ጊዜ ነው፣ ወደ ፍጻሜ ይቸኩላል። ስለዚህ ፒሲ ካያችሁ ራእይ የሚገለጥበት እግዚአብሔር አምላክ መንፈስ ዓለም ላይ ራእዮችን እንድትጽፍ፣ እንድትመለከታቸው፣ እንድትቃኛቸው መጻፍ ያለብህ ነገር እንዳለ ፍንጭ እየሰጠ ነው። ሁለተኛ ደግሞ የፈጣን ጸሐፊ ብዕር እንደሆነ ያሳያል። ላፕቶፕ የአገልግሎት መሳሪያ የምንገለገልባቸው መሳሪያዎች ናቸው። እግዚአብሔር ለዳዊት በገናን ለሙሴ በትረ እንደሰጠ ሁሉ አንተ ታላቅ መንፈሳዊ ዓለም እየሰጠ እንደሆነ መጽሐፍ ፍንጭ ይሰጣል። በመዝሙር ምዕራፍ 45 ቁጥር 1 ላይ ልቤ መልካም ነገርን አፈለቀ ብሎ ይናገራል። ምላሴ እንደ ፈጣን ጸሐፊ ብዕር ናት ይላል። ሶስተኛ ደግሞ ላፕቶፕ ካያችሁ መጋቢነትና የተሰጠንን ስጦታ ማትረፍ ነው። ላፕቶፕ የዕለት ተዕለት በየቀኑ የምትሰራቸው የገቢ ማዕከላት ጭምር፣ መጽሐፍ የምትጽፍበት፣ ትምህርቶች የምትዘጋጅበት፣ ራእዮች የምትጽፍበት ወይንም የተለያዩ አስፈላጊና ጠቃሚ የሆኑ ነገሮች የምታሰፍርበት ስፍራ። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 25 ላይ ሲናገር ስለ መክሊት እንዳስተማረው የተሰጠን እውቀትና ቴክኖሎጂ ተጠቅመ እንድታተርፍና መክሊትን ለብዙ ሰዎች እንድታገለግላቸው ጠላትን እንድታሳ ይጠበቅብሃል ብሎ በዚህ አቅጣጫ ሊናገር ይችላል። ላፕቶፕ ላይ ኢንተርኔት ኮኔክት አድርገ ብዙ ነገሮችን መጠቀም ትችላለህ። ጎግል ላይ መግባት ትችላለህ። ዩቲዩብ ገብተህ ሰርች ማድረግ ትችላለህ። እግዚአብሔር በዚህ አቅጣጫ የሚናገርበት መንገድ ሊሆን ይችላል። አገልግሎትን እንድታሰፋ የሚጠቀምበት አቅጣጫ ሊሆን ይችላል። 14ኛ የውስጥ ልብስ ወይንም የመኝታ ልብስ በህልሞቻቸው ማየት። ይህንን ልብስ በተግባር የሚያገለግለው የእረፍት የስውር ስፍራ ከመታደስ መርሆች ጋር ይገናኛል። አንደኛ የመኝታ ልብስ ማየት ከውጊያ ስፍራ ወደ እረፍት ስፍራ መግባትን ያሳያል። የቀን ልብስ የስራ እና የውጊያ ምልክት ሲሆን የመኝታ ልብስ ግን የሰላምና የእረፍት ምልክት ነው። በመዝሙር 127 ቁጥር 2 ላይ እግዚአብሔር ለሚወዳቸው እንቅልፍን ሰጣቸው ብሎ ወይንም ይሰጣል ብሎ ይናገራል። ሁለተኛ የስውር ስፍራ ማለትም የጸሎት ስፍራ እንደ መግባት እንዳለብህ፣ የክብር ስፍራ መግባት እንዳለብህ ያሳያል። የመኝታ ልብስ በአደባባይ የማይለበስ ለውስጥ ክፍል ለግል ህይወትና ለውስጥ ክፍል የሚለበስ ለመኝታ የሚለበስ ለቤት ውስጥ የሚለበስ ከአደባባይ ከእይታዎች የተሰወረ ልብስ ነው። ይህ ማለት ለግል ህይወትህ ለትዳርህ ብቻ የተወሰነ ልብስ ነው። በማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ አንተ ግን ስትጸልይ ወደ እልፍኝ ግባ፣ በርን ዘግተህ ጸልይ፣ በስውር ስትጸልይ ያየው አባትህ በግልጥ ይከፍልሃል። ማለትም መኝታ ቤትን ዘግተህ እንደማለት ነው። መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ ይከፍልሃል። አሁን ካለህበት የአደባባይ አገልግሎት ይልቅ እግዚአብሔር በስውር ስፍራ መስኮት ዘግተህ ከቤት ጋር ከትዳር ከልጆች ጋር አብረ በመሆን መሰዊያህን በኃይል እንድታነድ እንድታቀጣጥል እንድትጸልይ የፈለገ ሊሆን ይችላል። ሶስተኛ የነገውን አዲስ ክብር ለመቀበል መዘጋጀት፣ ሊመጣ ያለውን አደባባይ ለእግዚአብሔር ሊገልጥ ያለውን ነገር የመዘጋጀት ምልክት ነው። ማታ ላይ የመኝታ ልብስ መልበስ ጠዋት ላይ ለሚለበሰው አዲስ የቀን ልብስ አዲስ ክብር መዘጋጀት ነው።
ሰቆቃው ኤርምያስ ምዕራፍ 3 ቁጥር 23 ላይ ምሕረቱ ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው ይላል። ያረጀውና የደከመውን የትላንትና ታሪክ አውልቀ አዲስ የጸጋ ቀን እስኪነጋ ድረስ በእምነት እንድታርፍ ጥሪ እየሰጠ ነው። የጌታ ጸጋ ይብዛላችሁ። እየተከታተላችሁ እስከ መጨረሻው እንደቆያችሁ አምናለሁኝ። ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ እና የደውል ምልክቷን ተጫኑ። ቀጣይ ቪዲዮ ደግሞ እንገናኛለን። እግዚአብሔር ጸጋ ከሁላችሁ ጋር ይሁን። እኔ ወንድማችሁ በረከት ነኝ። ሻሎም